ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ዛሬ በአይሲቲ ሶሉሽን አዲስ ቪዲዮ ይዤላችሁ መጥቻለሁ። አስተማሪና ለችግሮቻችሁ መፍትሄ ሊሆን ይችላል ብዬ ያሰቡትን እንግዲህ ነገሮች ሁሉ ወደ ክላውድ ሲስተም እየመጡ ባለበት ጊዜ መረጃዎቻችንን በክላውድ ልንጠቀም እና ልናስቀምጥ እንችላለን። ስለዚህ ዛሬ በባለፈው የስፕሪድሺት በጉግል ሽት ላይ ተጠቅመን እንዴት ስራዎች መስራት እንችላለን የሚል ቪዲዮ ለቅቄላችሁ ነበር። ዛሬ ደግሞ ጉግል ፎርም ላይ ተጠቅመን የተለያዩ ስራዎች መስራት እንዴት እንችላለን። አሁን ጉግል ፎርም በዋናነት ለምን አገልግሎት ልንጠቀመው እንችላለን? አንደኛው መረጃ ለመሰብሰብ ኩዌሽነሪ ለሪሰርች ኩዌሽነሪ ለመሰብሰብ ልንጠቀመው እንችላለን። ፈተና ለመፈተን ልንጠቀመው እንችላለን። ለመምህራን ለሌሎችም በዚህ ተያያዥ ለሆኑ ነገሮች ልንጠቀመው እንችላለን። በዋናነት ግን ኩዌሽነሪ ለመሰብሰብ እና ፈተናዎች ለመፈተን እና ውጤቶችን ኦንላይን ዴሊቨር ለማድረግ ስንፈልግ ልንጠቀመው እንችላለን። ኢሜይላችን ከገባን በኋላ እዚህ ላይ 3 ኮለመን እና ሮ ያላት 9 ዶት ያላት ጋር ክሊክ እናደርግና እዚህ ከታች ላይ እንደምታዩት ፎርም ምትሏን ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ እንግዲህ ብላንክ ፎርም ምትላለች እዚህ ጋር ብላንክ ፎርም ምትሏን ክሊክ እናደርግና እዚህ ላይ ለምሳሌ ፋይናል አሰስመንት ልንለው እንችላለን። ከዚያ በኋላ እዚህ ላይ ጥያቄዎችን መቀጠል እንችላለን ማለት ነው። ጥያቄዎችን እዚህ ለማዘጋጀት ለምሳሌ እዚህ ላይ which of the following is an output device ብዬ እዚህ ላይ መልቲፕል ቾይስ ነው። እዚህ ላይ መምረጥ እንችላለን። ትሩ ፎልስም ይችላል። ትሩ ፎልስም ራሱን ለማረጋገጥ ፕሮግራም ቼክ ቦክስ እና ሌሎችንም እዚህ ላይ ያሉ ልንመርጥ እንችላለን። ለምሳሌ አውትፑት ዲቫይስ የሆነው ሞኒተር ከዚያ ኪቦርድ ፋይናል ለምሳሌ ምን ልንለው እንችላለን? ማይክ ልለው እችላለሁ። አሁን እነዚህን ነገሮች ካስቀመጥኩ በኋላ እዚህ ላይ መጥቼ ዱፕሊኬት ብዬ ቀጣዩን ጥያቄ ላዘጋጅ እችላለሁ። ለምሳሌ እችን ኢንፑት ዲቫይስ የሆነ የቱ ነው የምትለዋን አደርግና ለምሳሌ እዚህ ጋር ማውዝ የምትለዋንን ለምሳሌ ፕሪንተር ሊሆን ይችላል። ኪቦርድ የምትለዋን ልተዋትና ለምሳሌ እችን ስፒከር ባደርጋት ስለዚህ በዚህ አግባብ ልናደርግ እንችላለን። እንትኖችን እያስቀመጠን እንሄዳለን። እነዚህን እየሰራን እዚህ ሴቲንግ ላይ መጠን ብዙ ሴቲንጎች የምናስተካክላቸዋለን። ሜክ ዚስ ኤ ኩዊዝ ብንለው እንለውና ኢሚዲየትሊ አፍተር ኢች ሰብሚሽን አሁን እዚያ ያዘጋጇቸው ጥያቄዎች መልስ ወዲያው ልክ ሴሌክት ሲያደርጉ ተሳስተሃል ወይም አልተሳሳትክም አግኝተዋል እያለ እንዲሄድ ነው የምትፈልጉት። አሊያ ደግሞ በኋላ ላይ እናንተ ማኑዋሊ ውጤቶችን ካያችሁ በኋላ እንዲያደርገው ነው የምትፈልጉት። እሱን ለምሳሌ ላተር ልለው እችላለሁ። እዚያው ደግሞ ኢሚዲየትሊ ሴልፍ ቴስት ከሆነ ብዙ ጊዜ ኢሚዲየትሊ ልናደርገው እንችላለን። ከዚያ ውጭ ደግሞ ላተር እናደርገዋለን ማለት ነው። ከዚያ ሚስድ ኩዌስችን ሲኖሩ እዚያው ኢንፎርም እንዲያደርግ ኮሬክት አንሰር ሲኖር ፖይንት ቫልዩ እዚያው እንዲያሳውቅ የአንድ ፖይንት ስንት አንድ ጥያቄ 2 ቫልዩ እንዲኖረው ወይ 3 ቫልዩ እንዲኖረው ስንፈልግ እንደዚህ ልናደርግ እንችላለን እንደ ጥያቄው መጠን። ከዚያ በኋላ ሪስፖንስ አሁን ኮሌክት ኢሜል አድረስስ ነው የሚለው። ብዙ ጊዜ ያንን ሪስፖንደር ኢንፑት ብታደርጉት ጥሩ ነው። ሪስፖንደር ኢንፑት ምንድነው? ቬሪፋይድ ብናደርገው መጀመሪያ ሲገባ ጀምሮ ስለሚያስቸግረው ተፈታኙን ትንሽ ሊፈትን ይችላል። ስለዚህ ሪስፖንደር ኢንፑት እንለዋለን። እዚያ ኢንፑት ላይ ዴሊቨር እንዲያደርግ ማድረግ ማለት ሴንደር ኮፒ ዜር ሪስፖንስ አሁን ሪስፖንሱን ወዲያው ሪኩዌስትድ ሲጠይቁት ሲፈልጉት እነሱ ሲጠይቁ ብቻ ሊሆን ይችላል። አሊያ ደግሞ ግን ሁሌም
እንደጨረሱ ፈተና እንዲደርሳቸው ከፈለኩ ኦልዌይስ ልለው እችላለሁ። ኦልዌይስ አሊያ ግን ሲጠይቁ ብቻ ብዬው ማለፍ እችላለሁ። ወይም ኦፍ ብናደርገው ያክል ችግር የለውም። ሪስፖንደሮችን የሰጡትን ምላሽ ኮፒ እንዲልክላቸው እንዳይልክላቸው እንዲልክላቸው ኦልዌይስ ይላክላቸዋል። ኦልዌይስ ብዬው ማለት እችላለሁ። ሪስፖንድ ኤዲቲንግ ያው ምናልባት እኛ ከመለስነት በኋላ መልስ እንዲቀየር ከፈቀድሁ የምፈቅደው የት ላይ ነው? እዚች ጋር እፈቅድልታለሁ ማለት ነው። ከዚያ ይሄ ለሁሉም ጥያቄዎች በተመሳሳይ ኮመንሊ የሚያገለግል ነው ይሄ ሴቲንግ። ከዚያ በኋላ ሳይንን ያስፈልገዋል ወይ ሊሚት ዋን ሳይንን እንዲኖር አንድ እንትን ላይ አንድ ሳይንን ብቻ እንዲኖር ማድረግ። ይህን ኦር ካደረኩት በዚያ መልኩ ይሆናል ማለት ነው። ፕሬዘንቴሽኑ በምን መልኩ ይሆን የሚለውንም ማስተካከል እንችላለን። ፎርም ፕሬዘንቴሽን ሾው ፕሮግረስ ባር እንዲያሳይ ፕሮግረስ ባር እንዲመጣ ማድረግ እችላለሁ። ሸፍል ኮስችን ኦርደር ሸፍል እንዲያደርጋቸው ዲስኦርደር እንዲያደርጋቸው ስፈልግ እንደዚህ ላደርግ እችላለሁ። አፍተር ሰብሚሽን ኮንፊርሜሽን ሜሴጅ እንዲሄድለት ማድረግ ሾው ሊንክ ሰብሚት አናዘር ሪስፖንስ ሌላ ሪስፖንስ መስጠት ትፈልጋለሁ የሚል ጥያቄ እንዲሄድልኝ ከፈለኩ ይሄን እሰጠዋለሁ። አሊያ ደግሞ ኦፍ ላደርገው እችላለሁ እንዳስፈላጊነቱ። ከዚያ ሲያልፍ ቪው ሪዛልት ሰመሪያቸው እዚህ ወዲያ እንዲያዩ ማድረግ ከፈለኩ ይችን እመርጥለታለሁ። ዲሴብል አውቶሴቭ ፎር ኦል ሪስፖንደንትስ አንቺን ኦን ባረጋት አውቶሴቭ እንዳያደርግ መልስ ሲሰጡ ወዲያው አውቶሴቭ እንዳያደርግላቸው ግን ቢሆን ጥሩ ነው። ዲሴብል አለማድረግ የተሻለ ነው። ይሄንን በዚህ መልኩ እንደዚህ እናደርግና ኩዌስችን ላይ ልመለስ። ጥያቄዎችን እዚህ ላይ እየሞላሁ ነበረ። ከዚያ እዚህ ጋር ጥያቄዎችን እዚህ ላይ ለምሳሌ which of the following is an output device ብዬ ከጻፍኩ በኋላ ምርጫ ሰጥቻለሁ አይደል? ከነዚህ ምርጫዎች ውስጥ ኮሬክት አንሰር የሆነ የቱ ነው? ለምሳሌ አውትፑት ዲቫይስ የሆነው ማነው? ሞኒተር ነው አይደል? የመጀመሪያው አማራጭ ይሄኛው ነው። ስለዚህ እችን መርጥና ደን እላታለሁ እዚህ ላይ ማለት ነው። ደን ካልኩ በኋላ አሁን ደን አሉት ማለት ኮሬክት አንሰሩ ይሄ ነው ማለት ነው። ኮሬክት አንሰር ላይ ምን ሊያስፈልገን ይችላል? ፊድባክ ልንሰጥ እንችላለን። እዚህ ላይ አድ አንሰር ፊድባክ። አሁን እዚህ ላይ ኢንኮሬክት ፊድባክ ላይ ዘ ኮሬክት አንሰር ኢዝ ሞኒተር ነው። ሞኒተር ማለት ደግሞ እንደዚህ ማለት ነው ብዬ ዴፊኒሽን ዲፋይን አደረግ እችላለሁ። ኮሬክት አንሰር ላይ ግን answered correctly ልንለው እንችላለን። ስለዚህ answered correctly ብለን እናስቀምጥ እንችላለን ማለት ነው። በዚያ መልኩ ሴቭ እናደርጋለን። እዚህ ላይ ደን ብያት ሄዳለሁ። እያንዳንዷ ጥያቄ ምን ማድረግ አለብኝ? መልስ ማስቀመጥ አለኝ። ኢንፑት ዲቫይስ ለምሳሌ ኪቦርድ ነው ካል አንሰር ኪ ላይ መጥቼ ኪቦርድን መርጥና እዚህ ጋር ደን ማለት ወይም ደግሞ አንሰር ፊድባክ ልናስቀምጥ እንችላለን። ዘ ኮሬክት አንሰር ኢዝ ኮሬክት አንሰር ኢዝ ኪቦርድ ነው ብዬ እችላለሁ። ኮሬክት ከሆነ ዩ አር ራይት ብዬ ልሄድ እችላለሁ። አቢሲ በዚህ መልኩ ምን እናደርገዋለን? እንለዋለሁ። ይችል አሁን ሁለት ጥያቄዎች አዘጋጀን። ጥያቄዎችን በቼክ ቦክስ እንደሆነ ማድረግም እንችላለን። አክቹዋሊ እዚህ ላይ ለምሳሌ ኮፒ ካልሆ በኋላ ደፕሊኬት ካልሆ በኋላ አንሰሩ እዚህ ላይ መልቲፕል ቾይስ የምትለዋል ምን ላደርግ እችላለሁ? ቼክ ቦክስ እንዲመታልኝ። ከዚያ እዚህ ላይ ኢንፑት ዲቫይስ የሆነው ለምሳሌ 3 እንዲመርጥልኝ ከፈለኩ እዚህ ላይ ለምሳሌ ማውዝ እላታለሁ። እችን ደግሞ ለምሳሌ ማይክ ልላት እችላለሁ። 3 እንዲመርጥልኝ። ከዚህ አንሰር ኪ ላይ መጥቼ ኪቦርድ ኢንፑት ዲቫይስ ነው አይደል? ማይክ እና ማውስ አንሰር ላት አንሰር ዩ አር ኮሬክት ኪቦርድ ኢዝ አምንችን ኤዲት እናደርጋታለን። ኮሬክት አንሰር ኢዝ ኦል ኤክሴፕት ፕሪንተር ብዬ ላስቀምጥ ይችላል። ኮሬክት አንሰሩ ደግሞ ዩ አር ራይት የሚል ነገር ላስቀምጥ ይችላለሁ ማለት ነው። በዚህ መልኩ ደን እንለዋለን።
አሁን እዚች ላይ ሶስት መልሶችን ሲመልስ 3 ነጥብ እንዲያገኝ ከፈለኩ 3 ነጥብ ሰጠዋለሁ። እዚህ ጋር ይሄን ከጨረስን በኋላ በዚህ አግባብ ከጨረስኩ በኋላ ምንድን ነው የምናደርገው? ከዚች ከታች አርፔስችን እያልን መሄድ እንችላለን። አክቹዋሊ እዚህ ጋር አርፔስችን የሚል አለ። እዚህ ላይ ጥያቄዎችን እንጽፋለሁ። እዚህ ላይ አማራጮችን እንጽፋለን። ምን እናደርጋለን? ለምሳሌ ይሄ ትሩ ሊሆን ይችላል። እዚህ ጋር ደግሞ ፎልስ ሊሆን ይችላል። ከዚያ እዚሽ ጋር አንሰር ኪ ላይ መጥቼ መልሱ ትሩ ነው ብዬ አንሰር ፊድባክ ዘ አንሰር ኢዝ the answer is ትሩ you are correct የሚል ነገር ላይ ደግሞ you are ትክክለኛ መልስ ከሰጠ you are correct ብሎት እንዲሄድ ማድረግ እንችላለን ማለት ነው። እዚህ ላይ 1 ነጥብ እንድትሆነ ወይ 2 ነጥብ እንዲይዝ ማድረግ ይሄዳል። ኦኬ በጣም አሪፍ። ከዚያ እዚህ ከታች ላይ የምታዩት ኢምፖርት ኮስችን ከሌላ ቦታ ኢምፖርት ማድረግ ስትፈልጉ ከዚህ በፊት ከነበራችሁ ኮስችን ሊሆን ይችላል። ከሌሎቹ እንደዚህ ካሏችሁ እንደዚህ አይነት ኮስችኖች ከነሱ ላይ ኢምፖርት ማድረግ ይችላል። ከድራይቫችሁ ላይ ጉግል ድራይቭ ላይ ያስቀመጣችሁ ካለ ከጉግል ድራይቭ እንደዚህ ኢንሰርት ማድረግ ይቻላል ማለት ነው። ከዚያ ቀጥለን ምንድነው የምናደርገው? ፐብሊሽ ማድረግ ነው። ፐብሊሽ ማድረግ እቺ ቀስቷ የሆነች ቀስት አለች። ሜሴጅ ቀስት ሴንት የምትለው አይነት መልእክት ማለት ነው። እቺን ክሊክ ካደረጉ በኋላ ኤኒዋን ዊዝ ዘ ሊንክ ካልፈለኩ እዚህ ላይ ማኔጅ ብዬ ባይዘው ኤኒዋን ዘ ሊንክ የሚለውን እዚህ ጋር ምን ማድረግ እችላለሁ? ሪሙቭ ማድረግ እችላለሁ። ይሄንን ሪስትሪክት ማድረግ እችላለሁ። ግን ብዙ ጊዜ በሊንኩ አማካኝነት ስለሆነ የምንገናኝ እንጂ ፒፕል መርጫ ከሆነ ባይዘው እዚህ ላይ ፒፕል እየመረጥን ምን ማድረግ እንችላለን ማለት የምንፈልገው ሰው ብቻ እንዲያገኘው ማድረግ እንችላለን ማለት ነው። ከዚያ በዚህ ጋር ፐብሊሽ እንላታለን። ፐብሊሽ ስንል እዚህ ጋር የሚመጣልን ሾርተን ብንለው ጥሩ ነው፣ እንዳይንዛዛብን እንትኑ። ከዚያ በኋላ እዚህ ላይ ኮፒ ብያት እሄዳለሁ። ይህችን ኮፒ ያሏትን ለምሳሌ እኔ በቴሌግራም ላይ መላክ ብፈልግ ቴሌግራም ላይ ቴሌግራም ላይ ልንልከው እንችላለን ማለት ነው። የሆነ ግሩፕ ላይ ዝም ብለን እንደዚሁ መላክ የምንፈልገው ካለ መላክ የምንፈልግለት ቲም ካለ ለሱ ምን እናደርጋለን? ሸር እናደርጋለን። ለምሳሌ እዚህ ላይ ኢንተርቪዬ እንትስሏለሁ። ከዚያ በላይ ኩችን ኮፒ ያደረገ ሰዎች ላይ ራይት ክሊክ ኮፒ ሊንክ እያለ ምን ሊያደርግ ይችላል? ለምሳሌ ፋየርፎክስ ላይ ልገባ። እስኪ ፋየርፎክስ ላይ ገብቼ እዚሽ ጋር ሊንኳን ፔስት ብዬ ኢንተር ልበላት። ፔስት ካልኩ በኋላ አያችሁት በዚህ መልኩ ይመጣልኛል። እዚህ ላይ ሲመጣልኝ እዚህ ላይ ኢሜል መጻፍ አለብኝ። እዚህ ላይ ኦኬ ለምሳሌ ds.forward@gmail.com ብል ከዛ መልስ መስጠት ነው። አሁን ፒክ ኦፍ ዘ ፎሎዊንግ ኢዝ ኖት አን አውትፑት ዲቫይስ አውትፑት የሆነው ሞኒተር ነው ካሉ እዚህ ላይ ደግሞ ኢዝ አን ኢንፑት ዲቫይስ የሆነ ምሳሌ ኪቦርድ ካሉ አሁን ፒክ ኦፍ ዘ ፎሎዊንግ ኢዝ አን ኢንፑት ዲቫይስ የሆነው ይሄ ነው ካሉ መልሱ ይሄ ትሩ ነው ካሉ አሁን ቶታሊ ምናልባት ሰብሚት እለዋለሁ ማለት ነው። ይሄ በተፈታኞች በኩል ነው። በተፈታኞች በኩል አሁን ሲፕሪቤስ ብሎ ማየት እንዲችልም ፈቅጄለታለሁ። አክቹዋሊ ሲፕሪቤስ ብለን መልስ የሰጠውን መልስ ማየት እንዲችል ማድረግ እንችላለን ማለት ነው። በዚህ መልኩ ይፈተናል። ይሄ ከተፈተነ በኋላ ምናልባት ቅድም እዚህ ጋር አንድ ያያችሁት ሪስፖንስ ጋር ይመጣላችኋል። እኔው ግን ሪስፖንስ ጋር ምን እናደርጋለን? ሊንክ ቱ ሽት እንለውና አንታይትልድ የሚለውን እስኪ ለምሳሌ ሪዛልት ፎርም ልበለውና ክሬት ላድርግ። ከዚያ ወደዚያ ያመጣልኝ ሪዛልት ነው። ያያችሁት እዚህ ጋር በዚህ ቀን በዚህ ሰዓት ይሄኛው ሰውዬ 7 ከ7 አግኝቷል። ሞኒተር ሪዋርድ ምናምን እያለ መልሷል። በዚህ መልኩ ውጤቱን ማየት እንችላለን። እችን ስኮር ለልጆቹ ሸር ማድረግ እንችላለን ማለት ነው። ከዚያ በኋላ ይሄንን ካየን በኋላ ኦኬ ቶታሊ መልሶታል ማለት ነው። ስለዚህ ይሄንን ምን ማድረግ እንችላለን? ኢንዲቪጁዋሊ ሪሊዝ ማድረግ ይችላል። እዚህ ላይ ኢንዲቪጁዋሊ ገብቼ ሪሊዝ ስኮር ለምሳሌ ሴንድ ኢሜል ሴንድ ሪሊዝ ብለው
ምን ያደርጋል? ይልክልታል ማለት ነው። ከላከው በኋላ ለምሳሌ እዚህ ጋር መጥቼ ጂሜል ላይ ገብቼ ቅድም የሰጠሁት አለች አይደል? ጂሜል ላይ ገብቼ ብሞክር ምን ያደርግልኛል? ያመጣልኛል ማለት ነው የኔን ሪዛልት፣ የተፈተነውን ሰውዬ ሪዛልት እዚህ ጋር አያችሁት። ይሄ ሌላ አሰስመንት ነው። አያችሁት? ይሄ ተላክ ፋይናል አሰስመንት አይደል ያልነው? ፋይናል አሰስመንት የሚለውን ጋር ክሊክ ስናደርግ 7 ከ7 ቪው ብሎ ምን ማድረግ ይችላል? ይሄ ሰው ሪዛልቱን የሰጠውን ኮሬክት አንሰር ዩ አር ኮሬክትሊ አንሰርድ ምናምን እያለ ፊድባኮችን እዚያው ላይ ከታች ላይ አብሮ ያሳየዋል ማለት ነው። ፋይናል ስህተት ሲኖር ደግሞ ቀይ ያሳየናል። በዚያ ልክ ምን ማድረግ እንችላለን? ስራዎችን መስራት እንችላለን ማለት ነው። አመሰግናለሁ አብራችሁ ስለነበራችሁ። ላይ ኮሜንት፣ ሸር በማድረግ ተባበሩ፣ አበረታቱኝ። ከወደዳችሁት ሸር ላይክ እያደረጋችሁ ለጓደኞቻችሁ አጋሩ። አመሰግናለሁ። ሰላም። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።